6 መውጫ በር አላት ቁሊቶ። ሁለተኛው ሐዋሳ አላባ ሮጲ መንገድ ዲዛይን እየተደረገ ነው፣ ይሰራል። ከነገበት ደግሞ ቁርስ ይበላል፣ ምሳ ሰዓት ምሳ ይበላል። ዱባይ ያደርጋታል። ከዛሬ ጀምሮ ይሄ ሆቴል ባለበት አጥሮ መቀመጥ አይቻልም። እኛም አናስቀምጥም፣ ከተማም አያስቀምጥም። ደቡብ አካባቢ ይመጣ ሰው ሻሸመኔ ይመጣል በሃይዌይ መውጫው ደግሞ ይሄ አዲስ እየተሰራ ያለው የሻሸመኔ አላባ መንገድ ነው። የመጣ ሰው ሁሉ ማደር የሚፈልገው ቁርስ ምሳ የሚበላው የት ነው? አላባ ነው የሚሆነው። ምክንያቱም መንገድ ላይ ከሃይዌይ መውጫ መንገድ የለም። ከአዲስ አበባ ገብቶ ሻሸመኔ ላይ ነው ሰው የሚወጣው። ከወጣ የት ነው የሚወጣው? አላባ ነው። አላባ ላይ ከመሸበት ያድራል፣ ከነገበት ደግሞ ቁርስ ይበላል፣ ምሳ ሰዓት ምሳ ይበላል። ዱባይ ያደርጋታል የተባለው ይሄ ነው አንዱ። ሁለተኛው ሐዋሳ አላባ ሮጲ መንገድ ዲዛይን እየተደረገ ነው፣ ይሰራል። ከሐዋሳ አላባ 45 ኪሎ ሜትር ነው እየተባለ ያለው አሁን አዲስ የሚሰራው መንገድ። ስለዚህ ሀላባን ዱባይ ያደርጋታል የተባለው አንዱ እሱ። ይሄኛው መንገድ አለ፣ የሆሳናው ይጠናቀቃል። ሌሎችን ዱዓ ካደረግን ይሰራሉ በአስፋልቶች። እነዚህ ሁሉ መውጫ ያላቸው ከተሞች በኢትዮጵያ ውስጥ ትንሽ ናቸው። 6 መውጫ በር አላት ቁሊቶ። እንደዚህ መውጫ በር ያላቸው ከተሞች ትንሽ ናቸው። ምናልባት 2-3 ሊሆኑ ይችላሉ። በኢትዮጵያ ደረጃ ብዙ በር ያላት ከተማ ስለሆነች የንግድ ማዕከል ዱባይ ማድረግ እንደሚቻል ዲዛይኑን ስለሚያውቁ ነው ጠቅላይ ሚኒስቴሩ የሚያወሩትና ዱባይ መሆኗ ደግሞ አይቀሬ ነው። አይቀሬ አለመሆኑን ደግሞ አመላካሽ ነገሮች አሉና እኛ ህዝቦቿ የዚህ ከተማ ነዋሪዎች ተባብረን ከሰረን የጀመርነውን ስታዲየም ከጨረስን ኢቴቱና ኢቴቱ መሰል ባለሀብቶች ደግሞ የሀሳብ ባለጸጋዎች ደግሞ ትላልቅ ሆቴሎች ከተሰሩ ዱባይ የሚባለው እሱ ነው። ሌላ አዲስ ነገር የለም። ይሄ የጀመርነው ስታዲየም ደግሞ ኢቴቱን አይነት 10 ሆቴል ይፈልጋል። 15ም ሊሆን ይችላል። 15ም ሊሆን ይችላል። ስቴዲየሙ ይዞ የሚመጣቸው አገልግሎቶች ብዙ አሉ። እነዛ አገልግሎቶች መስጠት አንችልም ማለት ነው። ስለዚህ ብዙ ሆቴሎችን ይፈልጋል። ባለሀብቶች በፍጥነት እንድትገነቡ እና እንድታስመርቁ የዚህ ከተማ እድገት ባለቤት እንድትሆኑ በአክብሮት ጠይቃለሁ። በቅርቡ እርግጠኛ ነኝ የከተማችን የብዙ ደካሞች የብዙ ልማቶች ባለቤት የሆነው ተከተልን እየሰማኝ ነው፣ ጀምሯል። በቅርቡ እሱም ያስመርቃል ብዬ አስባለሁ። ከዚህ በላይ ከፍ ያለ ሆቴል ከፍ ያለ ህዝብንም መንግስትንም ለራሱ የሚጠቅም ሆቴል በቅርቡ ያስመርቃል ብዬ ጠብቃለሁ። ሌሎች መሰል ባለሀብቶች መሬት አጥሮ የተቀመጡ በሙሉ ከዛሬ ጀምሮ ይሄ ሆቴል ባለበት አጥሮ መቀመጥ አይቻልም። እኛም አናስቀምጥም፣ ከተማ አያስቀምጥም። ሁላችሁም እንድትገነቡ ጥሬን አቀርባለሁ። ከልብ አመሰግናለሁ። ኢቴቱና ቤተሰቦቿን አንዴ ከፍ ያለ ምስጋና አመሰግናለሁ።